بسم الله الرحمن الرحيم. الحمد لله رب العالمين، الصلاة والسلام على أشرف المرسلين نبينا محمد وعلى آله وصحبه أجمعين. أما بعد ዛሬ ይህን ቦታ ጥሩ አልመረጥኩም መሰለኝ። እየሰሩ ናቸው እዚህ ትምህርት ቤቱ ላይ እና ትንሽ መልእክት ማስተላለፍ ፈልጌ በዚህ በጥሩ በውጭ ማለት ነው ጥሩ ፀሐይ ስላለ ንፋስ ስላለ ድምጽ ግን ሊኖር ይችላል። ጀምሬ ነበር ተቋርጠዋል። ካልሆነም አሁንም በኋላ እመለሰዋለሁ። ነጥቡ ቀዝፍ المحሰናት ያልኩት ምንድነው? ይሄ አንድ ሰው ለአንድ ሙእሚን ይሁን ወላ ለሌላ ሰው ይሁን በኃላፊነት እኛ በኃላፊነት ለሌላ ሰው እንደዚህ ያረጋል እንደዚህ حرام ያረጋል ብለን መናገር በእስልምና ምን አስተያየት አለው ብለን ማሰብ አስፈላጊ ነው። ምክንያቱም በጣም ትልቅ ኃላፊነት አለው። ቀዝፍ المحሰናት ማለት ለስፔሻሊ ቀዝፍ المحሰናት ለሴቶች ማለት ነው። ለወንዶችም ለሁሉም ግን ስፔሻሊ ማን ነው ሴት ልጅ መወንጀል ማለት ነው። አንድ ሴት ሙስሊም ሙእሚን ቤቷ ቁጭ ብላ ምንም መጥፎ ነገር ሳትሰራ ሌላ ሰው በህይወቷ ጣልቃ ገብቶ እንደዚህ ታረጋለች ብሎ መናገሩ በጣም ትልቅ حرام ነው በእስልምና ማለት ነው። በጣም ትልቅ حرام እንደዚህ ከሰብዕ الموبقات የሚባል ማለት ነው። ወይ ደግሞ ትላልቆች حرامዎች الموبقات ማለት የሚያጠፋህ በቃ በጣም ትልቅ ነገር እንትን የሚያርግ ማለት ነው። الرسول صلى الله عليه وسلم ምን ብለዋል መሰላችሁ? አቡ ሁረይራ የመዘገበው ማለት ነው። قال رسول الله صلى الله عليه وسلم اجتنبوا السبع الموبقات ሰባት እነዚህ የሚያጠፉ የሚያሳልቁ ማለት ነው። ወይ ደግሞ ሙቢቃት ሙህሊካት ማለት ነው። በቃ በጣም አንድ ሰው በጣም ትልቅ ወንጀል የሚያስገባ ማለት ነው። ተጠንቀቁ አለ ረሱል ሰለላሁ ዐለይሂ ወሰለም። اجتنبوا السبع الموبقات وقيل وما هي يا رسول الله ምንድናቸው እነዚህ ሰባት ነገሮች እኛ ጥንቃቄ በእነሱ የሚያስፈልገን ነገርን ብለው ሲጠይቁ ማለት ነው። السبع الموبقات እነዚህ جهنم የሚያስገቡ ማለት ነው። جهنم የሚያስገቡ ትላልቆች السبع الموبقات ما هي يا رسول الله قال አንድ الشرك بالله الله سبحانه وتعالى መሻረክ አንድ ማለት ነው። ሽርክ ማድረግ አምልኮት ለአላህ ተቀርቶ ለሌላ ማድረግ ማለት ነው። الشرك بالله والسحر سحر ደግሞ መድሃኒት ወይ መጥፎ ነገር እንደዚህ ለሰው መድሃኒት ማድረግ سحر ማለት በትግርኛ በአማርኛ سحر ነው የሚባል ይመስለኛል። ወይ ደግሞ ወደ ጠንቋይ ሄዶ ሰው መድሃኒት ለሌላ ሰው ማድረግ ማለት ነው። ይሄ حرام موبقات ነው ከትልቅ ነገር ማለት ነው። وقتل النفس እንደገና ደግሞ ሰው መግደል ስንት ሆነዋ ሶስት الشرك بالله السحر قتل النفس التي حرم الله إلا بالحق بحق ካልሆነ በስተቀር الله حرام ያደረገው ለማንም ሰው ራሱ መግደልና ለሌላ ሰው መግደል ራሱ ማጥፋት ራሱ حرام ነው። በቃ በዛ جهنم ነው የሚገባ። الله عفو ይቅርታ አይለውም ማለት ነው። وأكل الربا አራጣ ወይ ደግሞ እንደዚህ ፈዋኢድ የሚባል ገንዘብ መብላት ማለት ነው። አሁን በባንኮች በሁሉ ባንክ የሚደረግ ወይ ደግሞ በሁሉ ዓለም የሚደረግ ያለ ማለት ነው። وأكل مال اليتيم የየቲም ገንዘብ መብላት ደግሞ ወተወል يوم الزحف የወተወል يوم الزحف ደግሞ ምንድነው? አንድ ጂሃድ ሆኖ አንድ ሰው በጂሃድ ላይ በጦርነት ያለ ሸሽቶ መጥፋት ማለት ነው። መመለስ ወደ ኋላ ጂሃድ ትቶ አልፈልግም ብሎ ተወል يوم الزحف ይባላል ማለት ነው። وقذف المحسنات الغافلات አሁን እኛ በዚህ ነጥብ ነው የምናገረው። وقذف المحسنات الغافلات እነዚህ ምስኪኖች ሙእሚኖች ሴቶች ቤታቸው ቁጭ ብለው ወይ ደግሞ حرام ሳያደርጉ ምንም መጥፎ ነገር ሳይሰሩ ሌላ ሰው በህይወታቸው ገብተው መናገር ማለት ነው። አሁን በዚህ በዓለማችን ኖርማል ነገር ማለት ነው። ስፔሻሊ በዚህ ሶሻል ሚዲያ የመጣ ሰው አሁን እኛ ምንድነው ሰው ቢያረገው ያ ሰው አድርጎ ቢሆን ራሱ እኛ እኮ መላእክቶች አይደለንም። አላህ Subhanahu Wa Ta'ala መጥፎ ነገር ለሚሰራ ሰው حرام የሚሰራ ራሱ ህግ በስልምና ተቀምጠዋል። ወንድ ሴት እንትን ያገባ ከሆነ ያላገባ ካልሆነ ለሁሉም ህግ አለው ማለት ነው። ስለዚህ አንድ
ሙእሚን መንግስት አለ ከሆነ ለዚህ መጥፎ የሚሰራ ሰው ራሱ ቅጣት አለው ማለት ነው በዱንያ ወበአኺራ በዱንያ ካልተደረገ ደግሞ በአኺራ አለ ማለት ነው አሁን የነዚህ ህጎች ደግሞ በእስልምና ይሄ አንድ ሰው ፋሒሻ ማለት መጥፎ ስራ ሰርቶ ተብሎ حرام ስራ ተሰርቶ ተብሎ ማለት ነው ዝም ብሎ በእንትን በግምት ወይ ደግሞ አይተን እንደዚህ ነበር ሰምተን ምን አይደለም በጣም حدود የሚባል ህግ ነው በጣም ኃይለኛ ምስክርነት ያስፈልገዋል እንዲሁም ለመተግበር ራሱ ለህጉ አንድ ሰው እንደዚህ ረጅም ወይ ደግሞ ቀዝ ወይ ደግሞ ምንድነው ጀልድ ሊደረግ ራሱ እነዚህ ሽሁዶች የሚመጡ ምስክሮች የሚመጡ ራሱ በአይናቸው ካላዩ ማይሆን ነገር ነው አንዱ ምናልባት እንደዚህ አይቼ ካለ ራሱ እሱ ነው የሚቀጣ ምስክሩ ነው የሚቀጣ እና በጣም አደገኛ ነው ምክንያቱም حدود እስልምና አድርገዋል እንደዚህ ለዚና ያደረገ ባለትዳር ሊረጀም በሞት ሊፈረድ ማለት ነው ያላገባ ደግሞ በመጅለድ ማለት ነው ይሄ የእስልምና ህግ ነው የሚያሳፍረን ነገር አይደለም በተግባር በአለማችን ባይውልም ግን ይሄ የእስልምና ህግ ነው ለዛ ለህጉ ለማድረጉ ራሱ ግን በቀላል አይደለም በጣም ጥንቃቄ ያለው እንዲሁም እስልምና ደግሞ የሚወደው ምንድነው መሰተር ነው የሚወደው ሰትርም ነው የሚወደው አንድ ሰው ራሱ መጥፎ ሰርቶ ራሱ እኔ እንደዚህ አድርጌ ብሎ መናገር የለበት ሌላ ሰው ደግሞ በሱ ጉዳይ ሰምቶ መጥፎ ነገር ዚና አድርጎ ከሰማ ደግሞ መስተር ነው ያለበት እንጂ በአደባባይ ወጥቶ እንደዚህ አድርጎ ብሎ በእስልምና አይፈቀድም እንደዚህ በሰብዕ الموبقات ይባል ማለት ነው ከነዚህ يعني قذف المحسنات الغافلات ስፔሻሊ አንድ ሰው ወጥቶ ፈሒሻ የሚያደርግ ከሆነ ዚና የሚያደርግ ከሆነ በራሱ ወንድ ልጅ ይሁን ሴት ልጅ ይሁን በይፋ የሚያደርግ ከሆነ በዚህ ብትናገር قذف المحسنات አይደለም ግን አንድ ሰው ያላደረገ አድርጎ ብሎ መናገር ግን ከነዚህ ትላልቆች حرام እንደሆኑ ይገባናል ወይስ አይገባንም እኛ ስንናገር ግን የትም ቦታ ስንናገር በዚህ ጉዳይ ግን በቃ እንደ ቀላል ነገር ነው አይየው እንደዚህ እኮ አደረገ እንደዚህ እኮ አደረገ እንደዚህ ተባለ ባይኑ አላየ ሱብሃንአላህ አላህ Subhanahu Wa Ta'ala يوم القيامة በጣም እንጠየቅበታለን አላህ ደግሞ ሰትር ነው የሚፈልገው እኛም ብናውቅ አንድ ሰውዬ ወደ ዑመር ኢብኑ ኸጣብ አባትየው ማለት ነው መጥቶ ምን አለ መሰላችሁ ልጄ እንደዚህ ዚና አድርጋለች አሉ አንተ መጥተህ ለምን ትነግረኛለህ አለው እና ሌላ አንድ ሰው መጥቶ ሊያገባት ፈልጎ ምን ላርጋለው እንዲሁም ይሄን እንደገና ይሄን ነገር አንስተህ ብትናገር ለአንተ ነው የምገድልህ አለው ለአንተ እንትን አንገተ ቆርጠዋለሁ አለው አስፈራራው ማለት ነው ለምንድነው ይሄ መናገር የለብህም አንተ ይሄን ሰምት አይተ አውቀህ መደበቅ ነው ያለብህ እንጂ ለኔ መጥተህ ለምን ትነግረኛለህ አለው እንደገና ደግሞ ሰውየው የጠየቃት ለትዳር ስጠው እንደዚህ አድርጋ ነበር ብሎ እሱ ፈርቶ ነው እንደዚህ አድርጋ ነበር መጥፎና ምን ማድረግ አለብኝ ብሎ ነው የሚጠይቅና እስልምና የሙእሚኖች ፋሒሻ ወይ ደግሞ ኃጢአት ያደረጉት እንደዚህ በአደባባይ መውጣት አይፈቀድም አያምር አሁን በዚህ ዘመናችን የመጣ ዩቲዩብ ወጥተን ገንዘብ የምንቀበልበት ሆኖ በቃ ሁሌ አዲስ ውሸት አዲስ ነገር አዲስ አነጋገር አዲስ እንትን የሰው ህይወት በተለያየ መንገድ ያደረግን ማቅረብ ወላሂ በጣም የሚያስፈራ ነገር ነው እና ትልቅ ነገር እንደዚህ የደረሰብን ያለ በህይወታችን በሀገራችን በሁሉም ቦታዎች ያለ ማለት ነው ብዙ መጥፎ ነገሮች አይግረመን ምክንያቱም ራሳችን የምናመጣው ባላ ነው አላህ የሚጠላው ነገር ያደረግነው እና በዚህ ትላልቆች ነገሮች ማለት ነው قذف المحسنات መነጋገር እንደማይፈቀድ አንድ ሰው እንኳን ተብሎ ብሎ ተቀብሎ መናገር በግምት መናገር በአይኑ አይቶ ራሱ መፍራት አለበት ምክንያቱም ወደ ምስክሩ ሲቀርብ يوم القيامة ራሱ ይጠየቅበታል ማለት ነው ስለዚህ قذف المحسنات من خطر قذف المحسنات ምክንያቱም የሞተ አመት ስራ የሚያፈርስ ነው ይሄ አነጋገር እንደዚህ አድርጎ እንደዚህ ዚና አድርጎ እንደዚህ ተከሰተ እንደዚህ ማለት ይሰማችኋል ድምጽ እንግዲህ አሁን ሰዓቴ የረፍቴ ነው የምጠቀምበት ያሰብኩት አልቀዋል
እንደገና መለስበታለሁ ይሄን ነጥብ ማለት ነው። ግን ዲፕሊ እናገርበታለሁ ምክንያቱ በጣም አደገኛ ነገር ነው። በአንድ ህብረተሰብ የሚከሰት ያለ ይሄ መደበቅ ምክንያቱ አላህ Subhanahu Wa Ta'ala አንድ ሰው ተውባ አድርጎ አላህ ሊቀፍርለት ይችላል። እኛ ግን በይፋ አደባባይ መውጣት ግን ጥሩ አይደለም። የማንም ምክንያቱ ማንም ሰው ያለ ኃጢያት የሚሄድ የለም በዚህ ምድር ላይ ሁላችን ትንሽም ትልቅም ኃጢያት አለብን፣ ዘንብ አለን፣ ማዕሲያ አለን። አላህ ስለደበቀብን እንጂ አላህ ስለሰተረን ነው እንጂ አላህ በአደባባይ ቢያወጣንማ ሁላችን አላህ ይጠብቀን ምን ሆን ነበር። ስለዚህ የውመል ቂያማ ደግሞ ይህን ሰትርኛ እንፈልገዋለን፣ አላህ ሊሰትረን እንፈልጋለን። ስለዚህ አላህ የሚሰትረን የሚፈልግ ከሆነ ደግሞ እኛም የሌላ ሰው ገበና መጥፎ ነገር ብናቅ ራሱ መሰተር ነው ያለብን። እና በዚህ ሰዓት እዚህ እንዴት ነው ሰው የሚሆነው ያለው እነዚህ ዩቲዩበሮች ምን የሚያረጉ እንዳሉ والله العظيم በጣም ነው የሚያስፈራ። ስለዚህ እኔ ለሙእሚኑ ነው የምናገረው። ሙእሚን ሙስሊም የምትለው ሰው ነው የምናገረው። አንተ ሙእሚን ሙስሊም ነኝ የምትለው ሰው ነው እኔም ዋና በዚህ ጉዳይ ተጠያቂነት ያለብህ አንተ በየውመል ቂያማ ማናገር ያለሁት። የሌላ ሰው እኔ መግባት አልችልም። ሰው ህልና ካለው ያድርግ፣ ሃይማኖት የሚከለክለው ከሆነ ያድርግ። አንተ ሙእሚን ሙስሊም የተባልክ ግን እዛ አንጨብጫቢ መሆን ግን እንደዚህ ሰዎች የሚሉ ራሱ እኔ አንድ ሰው ሰብስክራይብ ያረጋቸው እንደዚህ ሳያቸው ወጥቻለሁ፣ ሰብስክራይብ ስቤዋለሁ። እናንተ ማንም ሰው መጥፎ ሲናገር ስትሰሙ መቅረት ያለባችሁ ምክንያቱም እኛም ደጋፍ ሆነናል ማለት ነው። ለመጥፎ የሚሰራው ሰው ያለ እኔ አንድ ቀን መጥፎ ስሰራ መጥፎ ነገር ስናገር በእስልምና በማንም ነገር እናንተ የኔ ሰብስክራይብ ያረጋችሁ ውጡ፣ አትደግፉን። ወይ ደግሞ እተቅላህ ብላችሁ ጻፉ፣ እተቅላህ ይሄን ትክክል አይደለም ብላችሁ ተናገሩ። እኔ አንድ የተወራ በፊት ያነሳሁላችሁ ብዙ ሰዎች እዛ አዑዝ ቢላህ ብለው ተናገሩ። በጣም ደስ አለኝ። በረካ ይሁን አላህ ይስጣቸዋል። እሷ ይሄን ነገር አንብባ የምትቀይር ከሆነ ጥሩ ነው፣ ካልሆነች ግን አላህ የውመል ቂያማ ትጠየቅበታለች። እኔ አንዳንድ ጊዜ አሁን እኮ ሁሉ ሙስሊም ማለት አይደለም ዩቲዩብ ወጥተው ሙስሊም ነኝ ብሎ የእስልምና ልብስ ለብሶ የሚወጣ የሚናገር እኮ ሙስሊም ማለት አይደለም። አናቅም ሙስሊም ስለተጻፈ ሙስሊም ማለት አይደለም። የሚሰራው የሚለው የሙስሊም ስራ አሰራር ከሆነ ትክክል አይደለም ማለት ነው። እኛም ኮስችን ማርክ ማድረግ አለብን። አናቅም አሁን በዚህ ስንት ዌብሳይት አለ የእስልምና ስም ተሰጥቶ የእስልምና እንትን የሚሰሩ ግን በጀርባ ያለ በኢንተርኔት እኮ ትልቅ ዓለም ነው። በዛ ብዙ ነገር የሚያደርጉ ናቸው። ሰው የሚከፈሉ ገንዘብ ቁጭ ብሎ እዛ በእስልምና የተናገሩ ገንዘብ የሚከፈሉ እኮ አሉ። ስለዚህ እናንተ እኛ ሙእሚኖች ሆነን እዛ ገብተን አመላችን መፍሰድ የለብንም፣ አመላችን መክሰር የለብንም። ሶላታችን፣ ጾማችን፣ ሰደቃ የምናወጣ ከሆነ والله العظيم ሁሉ ነገር ይጠፋል፣ ሁሉ ነገር ያልቃል። የውመል ቂያማ ምንም አናገኝበትም። እና ደግሞ በዚህ ቁጭ ብላ አንድ ሴት حرام ሳታርቅ ለአላህ ፈርታ ያለች ሴት እንደዚህ በሷ ላይ የሚናገር ሰው ሲበዛ በጣም ያስፈራል። እኔ አሁን እገሌ ማለት አይደለም፣ ማአት ሰው የሚሰራ ሊኖር ይችላል። በረሱል ሰለላሁ ዐለይሂ ወሰለም ጊዜ ደግሞ አንድ ሴት ራሷ መጣ ያ ረሱላህ እኔ ዚና አርጋለሁ ቅጣኝ፣ ምክንያቱም እኔ በዱንያ ላይ ማለፍ ነው ቅጣት የምፈልግ ብላ ያደረገች እቺ አልጋሚዲያ የምትባላለች። የሚገርም ነገር አይደለም። ሰው ኃጢአት ያረጋል፣ ሰው ዘንብ ያረጋል፣ ማዕሲያ ያረጋል። እኛ አይደለም እኮ ፈራጆች፣ አላህ ነው የሚፈርደው። የራሳችን ሳናቅ የሌላ ሰው መናገር ግን መፍራት አለብን። ምክንያቱም አላህ ለነሱ ቀፍሮ ለኛ ሊይዘን ይችላል። ለነዚህ ሰዎች ማዕሲያ ያደረጉ ብዙ ኃጢአት ሽርክ ካላደረገ ሰው አላህ Subhanahu Wa Ta'ala ሽርክ ብቻ አታርጉ እንጂ የፈለገ ዘንብ ማዕሲያ ዘንብ አድርጋችሁ ብትመጡ አፉ እላለሁ ብለዋል። ስለዚህ እኛ ነው የምንከስረው። እኛ ለዚህ ሰው እንትን የምናረገው ያለን ለሱ አፉ ተብሎ እኛ ግን ኃጢአቱ እያቀለልን ነው ያለው፣ የሱ ማዕሲያ እየተቀበልነው ነው ያለን። ስለዚህ በጣም የሚያስፈራ ነገር ነው። ጥንቃቄ ያስፈልገናል። ይሄ ቀዝፍ المحሰናት ደግሞ
يسنت عمت علماء من علماء قال المناوي أن يحبط من الأعمال الحسية التي قدمها القذف على 100 سنة، يفرض أنه عمر وتعبد 100، وهذا تقليد الشديد وحث عظيم على حفظ اللسان عن ذلك. والظاهر أن المراد بال100 التكثير لا التحديد. يموت عمت سرا يا فرسال مالت يأدمي أموت عمت سايهون بتأم تلك حتى عندهن المياسايين. إن علماء اللي سيجلسوا إن قذف المحسنات يهدم عمل 100 سنة بالوال مالتنا. سلزي بتأم هذا جنيا مالتنا. وعن عطاء أن رجل يتكلم في قدمه بكلمة يهدم بها عمل 60 سنة أو 70 سنة. عند صوت تراسو تنادو عند مطفو نجر سين نجر يسلسا يسبع عمد سرا يسرع يفرسال يودمال. إنها جن ملاساتين يمت علن يتناجر ندفلجن يتنزلزلن الناجر علن. يه ملاساتين جن يتفانا والله يتفانا. الله يتأبكن الله عفو يبلن الله يقرب يبلن ሁላችን ነራሴ አውጥቻ አይደለም። ስለዚህ قذف المحسنة أقبح من الربا ومن الزنا ብለዋል። ከሪባ እንደዚህ አራጣ ማብላትና ከዚና ከዛ በላይ ኃጢያት ነው። አንድ ሰው ምንም ወንጀል ሳታርግ አንድ ሴት እንደዚህ አድርጋለች እንደዚህ حرام ሰርታለች ብሎ መናገር ቀላል አይደለም። በጣም ትልቅ ነገር ማለት ነው። ስለዚህ عن عبد الله بن مسعود رضي الله عنه أن النبي صلى الله عليه وسلم قال لربا 73 بابا أيسرها مثل أن ينكح الرجل أمه وإن أربى الربا عرض الرجل المسلم. لتقل صوبة أمامي كبد نقرنا الرسول عليه السلام من بلاد لربا 73 يريبا سبا سوست باب مالت برنا يقلال كأند سو مثل أن ينكح الرجل أمه እንደዚህ እናቱ እንዳገባ የሚቆጠር وإن أربى الربا ከሱ የባሰ ደግሞ عرض الرجل المسلم የአንዱ ሙስሊም عرض ማለት ነው። عرض በህይወቱ ላይፍ እንደዚህ አድርጎ ወንጀል حرام ሰርቶ ብሎ መናገር ይሄ በጣም ትልቅ ነገር ማለት ነው። ቀላል እንዳይመስለን በግምት ዝም ብለን አብረው አይተናቸው እንደዚህ ይናገሩ ነበር ምናምን እንደዚህ በግምት የሚፈረድ ነገር አይደለም። ብናይ ራሱ ብንሰማ ራሱ ራሳችን መወንጀል ነው ያለብን ላይሆን ይችላል። እንደዚህ التمس لاخيك 70 عذرا 70 ምክንያት አምጣ ነው የሚለው 70 ካላገኘህ ራሱ እኔ ነው ስተተኛ ማለት ነው ያለብን። ለምን ለራስህ ነው ለማንም አይደለም። ለሰውየው የምትዘልመው እኮ ኃጢያት ነው የምትቀንስለት እንጂ ምንም አይሆንም። ግን በህብረተሰቡ ግን ብዙ ፊትና ይፈጠራል፣ ብዙ ፈተና ይመጣል። አንዱ ሲወነጀል በዘር ከዘር ወደ ዘር ሲያልፍ አያችሁ እንደዚህ እናቷ ያረገች እንደዚህ አባቱ ያረገ እንደዚህ ወንድም ያረገ ልጅቷ እንደዚህ ያረገች የተባለ ከጀነሬሽን ወደ ጀነሬሽን የምናሳልፍ እኛ ኩፉ ምላሰኞች ኩፉ ምንናገር ሰዎች ያ ሰይጣን ደግሞ ያ ነው የሚፈልገው። ስለዚህ وعن سعيد بن زيد رضي الله عنه قال رسول الله صلى الله عليه وسلم إن من أربى الربا استطالة المرء في عرض أخيه. يعرض عند وندمنا عند إهتو عرض مناقر عرض مالت عند سو ماننتو بسكسوالية متعملت عرض مالت بنيكح ميدرج بنيكح كوجه هنا يدرج نجر مالت نو بمطفو نجر بونجل بزموت እንደዚህ አድርጎ ብሎ ሲወራ የኔ عرض ይባላል። አንድ ሰው ለኔ እንደዚህ አድርገኝ ብላ ተናግራ ብሎ ሲናገር በዕርዴ ነው የተናገረ። እኔ በዕርዴ የተናገረ ሰው ደግሞ መብት አለኝ እኔ አፉ ሳልለው በዱንያ ላይ ምክንያቱ በትልቅ ነገር ስለተናገረ በህይወቴ ማለት ነው። ማንም ሰው መብት አለው እንኳን አፉታ ሳይጠይቅ አፉታ ጠይቆ ራሱ አፉ አልልህም ማለት ይችላል አንድ ሰው። ለምን በቀላል ነገር አይደለም። ምክንያቱ ያ ነገር ትልቅ ነገር ስለሆነ ወደ ብዙ ነገር ስለሚያልፍ ማለት ነው። ወደ ልጆች አንድ እናት ከሆነ ልጆቿ ሊነኩ ይችላሉ፣ ቤተሰቦቿ ይነካሉ፣ ህይወታሷ ይበላሻል፣ ብዙ ነገር ነው የሚመጣ እና ቀላል ነገር እንዳይመስለን። ስለዚህ ሁላችን ዩቲዩብ ገብተን የምንሰማ የምናይ ዝም ብለን አንጻፍ፣ ኮሜንት ጥሩ አንበል። ይመችህ የሚባል ነገር ጎበዝ እንደዚህ ላይክ ማድረግ እንኳን ዶ ተጻፈህ ተናግረ ላይክ ማድረግ ራሱ እንጠየቅበታለን የውመል ቂያማ።
ቀላል ነገር አይደለም። ስለዚህ نسأل الله العفو والعافية. قال ابن كثير رحمه الله فأمهات المؤمنين أولى بالدخول في هذا من كل محصنة ولا سيما مكنياتو الله سبحانه وتعالى من بلنا بقذف المحصن إن الذين يرمون المحصنات الغافلات المؤمنات لعنوا في الدنيا والآخرة ولهم عذاب عظيم يوم تشهد عليهم ألسنتهم وأيديهم وأرجلهم بما كانوا يعملون يومئذ يوفيهم الله دينهم الحق ويعلمون أن الله هو الحق المبين. يهنو آية ማወቅ ያለብን ትርጉሙ በደም ኢንሻአላህ በአማርኛም ቁርአን ስላለ ትርጉሙ እንደገና ሁለተኛ ክፍል ገብቼ በዚህ ጉዳይ ስናገር እገልጸዋለሁ በደም ባረከላሁ ፊኩም ጀዛኩሙላህ ኸይር። እረፍት ሰዓቴ አልቀዋል። ወአለይኩም ሰላም ወራህመቱላህ። ኡስታዝ ምን ውድ እናቴ እስኪ ላንብበው ምን አለች? ወድሻለሁ በልብ ባረከላሁ ፊክ ጀዛከላህ ኸይር። الله يوددش ما شاء الله استاذة. اوكي امين امين يا رب. هاني ቆንጆ አልሽና እንጂ በሄድሽበት ቦታ እከታተልሻለሁ። ባረከላሁ ፊክ ጀዛከላህ ኸይር። እሺ በቃ ላቆሞ ነው። እሺ ኢንሻአላህ ሱብሃንአላህ ወቢሐምዲከ ነሽሀዱ አን ላ ኢላሀ ኢላ አንተ ነስተግፊሩከ ወነቱቡ ኢለይክ። ቢስሚላሂር ረህማኒር ረሂም ወልዐስር ኢነል ኢንሳነ ለፊ ኹስር ኢላ الذين آمنوا وعملوا الصالحات وتواصوا بالحق وتواصوا بالصبر. ባረከላሁ ፊኩም ጀዛኩሙላህ ኸይር። ሸር በሉት ኢንሻአላህ እመለሳለሁ በዚህ ነጥብ ማለት ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።